DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 19 2011 ዓ.ም አርብ ጤና ይስጥልኝ እንደምናመሻችሁ የተወደዳችሁ አድማጮቻችን የዓለም ዋና ዜናዎች ዜና መጽሔት እንዲሁም ሳምንታዊው የወጣቶች ዓለምና የመገናኛ ብዙሃን ቅኝት ይደመጣል። በምሽቱ የዜና መጽሔት የሲዳማው ግጭት ሰለባ ቤተሰቦች ጥያቄ ኢትዮጵያና ኤርትራ ጥሩ ግንኙነት አላቸው መባሉ፣ የጋዜጠኛ ኤልያስ ገብሩ የፍርድ ቤት ውሎ እንዲሁም የቁልቢ ገብርኤል ክብረ በዓል በሰላም መጠናቀቁ የተሰኙ ርዕሶችን በስፋት ያስተነትናል። ሳምንታዊው የወጣቶች ዓለም በአፍሪካ ዘንድ ያለው የመጤዎች ጥላቻ ከሚል ርዕስ ጋር ይጠብቀናል። የማህበራዊ መገናኛ ዘዴዎች መሰናዶም ተጠናቅሮ የስርጭት ጊዜውን በመጠባበቅ ላይ ይገኛል። እሁድ የምናስደምጣችሁን የሳምንቱን አበይት ውይይት ርዕስና ጽንሰ ሐሳቡንም እናስተዋውቃለን። በመስተንግዶ እኔ አዜብ ታደሰ አብሬያችሁ አመሻለሁ። ነጋሽ መሐመድ ደግሞ የዓለም ዜናን ሊያሰማን ዝግጅቱን አጠናቆ በቀጥታው ስቱዲዮ ቀርቧል። ለሁሉም ዝግጅቶቻችንን በሬዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 አዲስ አበባ ከተማ ስርጭታችንን ማድመጥም ይቻላል። በሳተላይት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 217 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይ እንገኛለን። ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ስርጭታችንን መከታተል ትችላላችሁ። በፌስቡክም ስርጭታችንን በቀጥታ ሲተላለፍ ለማድመጥ DW አምሃሪክ ብላችሁ ፈልጉን። አሁን መስመሩን ለዓለም ዋና ዜናዎች ልልቀቅ። ነጋሽ መሐመድ። የDW ዜና በመጀመሪያም ርዕሶቹን እንሆ። አነስተኛ ጀልባ ተሳፍረው ትናንት የሜዲትራኒያንን ባህር ለማቋረጥ ሲሞክሩ ሰምጠው የቀሩት ስደተኞች ቁጥር ከ150 እስከ 250 እንደሚደርስ የተለያዩ ድርጅቶች አስታወቁ። የተባበሩት መንግስታት የስደተኞች መርጃ ኮሚሽነር ግን የሟቾቹ ቁጥር 150 ነው ባይ ነው። ከ145 በላይ ስደተኞች በሕይወት ተርፈዋል። ኢራንና ብሪታንያ የገጠሙትን ውዝግብ ለማስወገድ ኦማን ሽምግልና እንደምትገባ አስታወቀች። ደቡባዊ አረባዊቱ ሀገር ከዚህ ቀደምም ኢራን ምዕራባውያን መንግስታት ጋር የገጠመችውን ልዩነት ለማስወገድ ሸምግላለች። ብሪታንያና ኢራን አንዳቸው የሌላቸውን መርከብ በመያዛቸው ሰበብ አዲስ እሰጥ አገባ ገጥመዋል። ምዕራብ አውሮፓን ሰሞኑን ያነደደው ሙቀት የአየር ንብረት ለውጥ ውጤት መሆኑን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ ድርጅት እንደሚለው ዘንድሮ የምዕራብ አውሮፓ ሀገራትን ያዳረሰው ሙቀት በአየር ጸባይ ምዝገባ ታሪክ ከፍተኛው ነው። ሙቀቱም የሰው ነፍስ፣ ጤና፣ መጓጓዣና ማሽኖች አጥፍቷል። ዜናው በዝርዝር ነው። ከሊቢያ የሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመግባት ሲሞክሩ ትናንት ባህር ውስጥ የሰመጡት ስደተኞች ቁጥር 250 ሊደርስ እንደሚችል አንድ ግብረሰናይ ድርጅት አስታወቀ። ድንበር የለሽ ሐኪሞች MSF በፈረንሳይኛ ምህጻሩ እንዳስታወቀው በሕይወት ከተረፉ ስደተኞች ባገኘው መረጃ መሰረት እስከ ዛሬ ድረስ ያልተገኙት ስደተኞች ቁጥር ከ250 አያንስም። የተባበሩት መንግስታት የስደተኞች መርጃ ከፍተኛ ኮሚሽነር UNHCR እንደሚለው ግን ሰምጠው የቀሩት ስደተኞች ከ150 ብዙም አይበልጡም። የድርጅቱ ቃል አቀባይ ቻርሊ ያክሲሌይ እንዳሉት በሕይወት የተረፉ ሰዎችም ከ150-45 ይበልጣሉ። A group of 300 people left Al-Homs in Libya. 300 ሰዎች ከሊቢያ አልሁምስ ወደብ በጀልባ መቅዘፍ ጀመሩ። ብዙም ሳይጓዙ መስመጥ ጀመሩ። መጀመሪያ በአካባቢው የነበሩ አሳ አጥማጆች፣ ከዚያ ደግሞ የሊቢያ የባህር ጠረፍ ጦር ባደረጉት ጥረት 147 ሰዎች ማዳን ችለዋል። የዳኑት ሰዎች አሁን ሊቢያ ናቸው። እዚያ የሚገኙ ሰራተኞቻችን እርዳታ እየሰጧቸው ነው። ስደተኞቹ እንዳሉት ጀልባ ውስጥ የነበሩ ሌሎች 150 ሰዎች ሰምጠው ሞተዋል።
Another group of around 150 people died at sea on that boat. የሰመጠው ሰው ቁጥር 150 ሆነ 250 ሰባተኛ ወሩን ባገባደደው በጎርጎሪያኑ 2019 ፈለገሞት በሚል ቅጽር በሚጠራው በሜዲትራኒያን ባህር ላይ በአንድ ጊዜ በርካታ ስደተኛ ሲያልቅ የትናንቱ የመጀመሪያው ነው። በትናንቱ አደጋ ከሞቱትም ከዳኑትም አብዛኞቹ የኤርትራ፣ የኢትዮጵያና የሱዳን ዜጎች ናቸው። ኢራንና ብሪታንያ የገጠሙትን ጠብ ለማስወገድ ኦማን ሽምግልና እንደምትገባ አስታወቀች። የኢራን መገናኛ ዘዴዎች የሙስካት ባለሥልጣናትን ጠቅሰው እንደዘገቡት ሁለቱን ሀገራት ለመሸምገል የዲፕሎማሲው ግንኙነት ተጀምሯል። ጂብራልታር የሰፈረው የብሪታንያ ጦር ባለፈው ሰኔ ማብቂያ አንድ የኢራንን የነዳጅ መርከብ በመያዙ ሰበብ ወትሮም ሆድና ጀርባ የነበሩት ሁለቱ ሀገራት እየተወጋገዙ ነው። ኢራን መርከቧ መያዙን ለመበቀል በሚመስል እርምጃ አንድ የብሪታንያ መርከብን በቅርቡ ይዛለች። የኢራን መገናኛ ዘዴዎች እንደዘገቡት ኦማን የሁለቱን ሀገራት የተካረረ ውዝግብ ለማስወገድ ሽምግልና ለመግባት ፈቃደኛ ናት። የኦማን ውጭ ጉዳይ ሚኒስትር ዩሱፍ ቢን አላዊ በጉዳዩ ላይ ከኢራኖቻቸው መሐመድ ዛሪፍ ጃባድ ጋር ለመነጋገር የፊታችን ቅዳሜ ወደ ቴህራን ይጓዛሉ። የተመሰቃቀለውን የመካከለኛው ምስራቅ ፖለቲካን ድምጿን አጥፍታ የምትከታተለው ኦማን ከዚህ ቀደምም ኢራን ከምዕራባውያን ሀገራት ጋር የምትገጥመውን ውዝግብ ለማርገብ በተደጋጋሚ ሸምግላለች። የሶሪያ መንግሥት ጦር በሀገሪቱ ሰሜናዊ ምዕራብ ግዛቶች በሸመቁ አማጽያን ላይ ሰሞኑን የከፈተው ጠንካራ ጥቃት ከ400 ሺህ በላይ ሰላማዊ ሕዝብ አፈናቀለ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቢሮ ኦቻ በእንግሊዝኛ ምህጻሩ ዛሬ እንዳስታወቀው ከቤት ንብረታቸው ከተፈናቀሉት ከ400 ሺዎቹ ነዋሪዎች አብዛኞቹም ሴቶች፣ ሕፃናትና አዛውንቶች ናቸው። ዓለም አቀፉ ድርጅት አክሎ እንዳለው በሩሲያ የጦር ጀቶች በሚታገዘው የመንግሥት ጦርና ሐማና ኢድሊብ በተባሉ ግዛቶች በሸመቁ አማጽያን መካከል በሚደረገው ውጊያ 50 ትምህርት ቤቶች፣ ቁጥራቸው በውል ያልተናገረ የጤናና የሌሎች አገልግሎት መስጫ ተቋማት ወድመዋል። መንበሩን ለንደን ብሪታንያ ያደረገው የሶሪያ የሰብአዊ ጉዳይ ታዛቢ ድርጅት እንደሚለው ደግሞ ሐማና ኢድሊብ ውስጥ በሚደረገው ውጊያ ከ2700 በላይ ሰዎች ተገድለዋል። ከ800 የሚበልጡት ሰላማዊ ሰዎች ናቸው። ሐማና ኢድሊብ የሶሪያ አማጽያን የመጨረሻ ጠንካራ ይዞታዎች ናቸው። ይህ ዶይቼ ቬለ ዲደብሊው ነው። የሁለቱ ኮሪያዎችና የዩናይትድ ስቴትስ መሪዎች ሰሞናዊ ወዳጅነት በአፍታ ሂደት ቀዝቀዝ ፈዘዝ ብሎ ነባሩ ጠላትነት ወታደራዊ ጡንቻ እያፎካከረ ነው። ሰሞኑን ከፓንሙንጆብ ሲንጋፑር፣ ከፒዮንግያንግ ሃኖይ ሦስቱን መሪዎች ያገባበዘ ያወዳደሰ የጠላቶችን ድንበር ያሻገረው ወዳጅነት 50 ዓመት ላስቆጠረው ጠብ፣ ግጭት፣ የሚሳኤል ኒኩሌር ዛቻን ለማስወገድም ጭምር የሩቅም ቢሆን ተስፋ ጭሮ ነበረ። ሰሞኑን ግን የአፍታው ተስፋ በነበር ቀርቶ የፒዮንግዮንግ፣ ሶል፣ ዋሽንግተን መሪዎች አዳዲስ የጦር ጡንቻዎቻቸውን እየፈተሹ ነው። ደቡብ ኮሪያ ከሰሜን ጠላቷ ሊሰነዘር የሚችል ጥቃትን ለመመከት ይረዳኛል ያላችውን አዳዲስ ጦር መሳሪያ ከዩናይትድ ስቴትስ በገፍ ሸምታለች። የዩናይትድ ስቴትስና የደቡብ ኮሪያ ወታደሮችም በጋራ የውጊያ ልምምድ ለማድረግ እየተዘጋጁ ነው። የሁለቱ ነባር ጠላቶቿ የጦር ውጊያ ዝግጅት ያሰጋት ሰሜን ኮሪያ በአንጻሩ ለአጭር ጊዜ አቋርጣው የነበረውን የሚሳኤል ሙከራ እንደ አዲስ ጀምራለች። የሰሜን ኮሪያ ጦር ዛሬ 2 ስልታዊ የአጭር ርቀት ተምዘግዛጊ ሚሳኤሎችን ሞክሯል። የሰሜን ኮሪያ ቴሌቪዥን እንዳሰራጨው ሙከራው የሶልና የዋሽንግተን ባለሥልጣናትን ለማስጠንቀቅ እንደሆነ ሊቀመንበር ኪም ጆንግ ኡን ራሳቸው አስታውቀዋል። 경야는 최고 용도자동 측에서는 የፓርቲው የመንግስትና የጦር ኃይሉ የበላይ መሪና ጠቅላይ አዛዥ ሊቀመንበር ኪም ጆንግ ኡን አዲሱን ስልታዊ ተመሪ ሚሳኤል እንዲተኮስ አዘዋል። ሙከራው የተደረገው ዘመናዊ ጦር መሳሪያ ወደ ደቡብ ኮሪያ ለሚያስገቡና የሰሜን ኮሪያን ተደጋጋሚ ማስጠንቀቂያ ችላ ብለው የውጊያ ልምምድ ለማድረግ ለሚቋምጡ ለደቡብ ኮሪያ ጦርነት ናፋቂዎች የኃይላችንን ጥንካሬ ለማሳየት ነው። 집중 지도하셨습니다. ሰሜን ኮሪያ ዛሬ የሞከረችው የአጭር ርቀት ተምዘግዛጊ ሚሳኤል መላውን ደቡብ ኮሪያ መምታት የሚችል ነው። ደቡብ ኮሪያ ውስጥ ከ28,000 በላይ የአሜሪካ ጦር ሰፍሯል።
ምዕራብ አውሮፓን የሚያነፍረው ሙቀት የሰው ሕይወት ጤናና እንቅስቃሴን አውኮ ሰነበተ። ካለፈው ሮብ ጀምሮ አብዛኛውን የምዕራብ አውሮፓ ሀገራትን የሚለመምጠው ሙቀት በርካታ ሰዎችን በተለይም አዛውንትና ሕፃናትን ለተለያዩ በሽታዎች አጋልጧል እየተባለ ነው። ቤልጂክ ውስጥ ዛሬ አንዲት የ66 ዓመት ባልቴት በግለቱ ምክንያት ሕይወታቸው አልፏል። ሙቀቱ ባቡሮችን፣ ማሽኖችን፣ የመብራት የኃይልና የመገናኛ መስመሮችን በማበላሸቱ የሰዎችን የዕለት ከዕለት ሥራና ጉዞ አጉሎታል። እዚህ ጀርመን ውስጥ የባቡር ማሽኖች በመበላሸታቸው ከአንዱ ከተማ ወደ ሌላው የሚደረገው ጉዞ ከትናንት ጀምሮ ተደነቃቅፏል። የሀገሪቱ የምድር ባቡር ድርጅት የባቡሮች መነሻና መድረሻ ሰዓቶችን ለመቀየር ሲገደድ የረጅም ርቀት ተጓዦች የጉዟቸውን ጊዜ እንዲቀይሩ እየተማጸነ ነው። ከፓሪስ ወደ ብራስልስና ለንደን የሚጓዙ ባቡሮችም እስከ ዛሬ ቀትር ድረስ ጉዟቸውን አቋርጠው ነው የዋሉት። ሰው የአየር ጸባይን መመዝገብ ከጀመረ ከ150 ዓመት ግድም ወዲህ ምዕራብ አውሮፓ የሰሞኑን ያክል ግሎ አያውቅም ነው የሚባለው። የተባበሩት መንግስታት የሜትሮሎጂ ድርጅት ቃል አቀባይ ክሌራ ኔሊስ እንዳሉት ደግሞ የአየር ጸባይ ሪኮርድ በከፍተኛ ደረጃ ሲሰበር የዘንድሮው ለብቻው ነው። አሳሳቢው ነገር በልማዱ የአየር ጸባይ ሪኮርድ የሚሰበረው ከአንድ ባነሰ ዲግሪ ሴልሺየስ ነው። ትናንት ያየነው ግን ሪከርዱ በ2፣ በ3 እና በ4 ዲግሪ ሴልሺየስ ነው። ጭራሽ የማይታመን ነው። ትናንት ሰሜን ምዕራብ ጀርመን ውስጥ 42.6፣ ፓሪስ 42.6፣ ቤልጂክ 41.8 ዲግሪ ሴልሲየስ ተመዝግቧል። የተባበሩት መንግስታት ድርጅት እንደሚለው የምዕራብ አውሮፓ የሙቀት መጠን ዘንድሮ የናረው አጠቃላዩ የአየር ንብረት የመለወጡ ውጤት ነው። ነገና ከነጎዲያም ቀዝቀዝ ይላል ተብሏል። ያው ተስፋ ነው። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። አነስተኛ ጀልባ ተሳፍረው ትናንት የሜዲትራንያንን ባህር ለማቋረጥ ሲሞክሩ ሰምጠው የቀሩት ስደተኞች ቁጥር ከ150 እስከ 250 እንደሚደርስ የተለያዩ ድርጅቶች አስታወቁም። የተባበሩት መንግስታት የስደተኞች መርጃ ኮሚሽነር ግን የሟቾቹ ቁጥር 150 ነው ባይ ነው። ከ145 በላይ ስደተኞች በሕይወት ተርፈዋል። ኢራንና ብሪታንያ የገጠሙትን ውዝግብ ለማስወገድ ኦማን ሽምግልና እንደምትገባ አስታወቀች። የደቡባዊ አረባዊቱ ሀገር ከዚህ ቀደምም ኢራንና ምዕራባውያን መንግስታትን ሸምግላለች። ብሪታንያና ኢራን አንዳቸው የሌላቸውን መርከብ በመያዛቸው ሰበብ አዲስ እሰጥ አገባ እንደገጠሙ ነው። ምዕራብ አውሮፓን ሰሞኑን ያነደደው ሙቀት የአየር ንብረት ለውጥ ውጤት መሆኑን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ ድርጅት እንደሚለው ዘንድሮ የምዕራብ አውሮፓ ሀገራትን ያዳረሰው ሙቀት በአየር ጸባይ ምዝገባ ታሪክ ከፍተኛው ነው። የዜናው መልእክት የእስካሁኑ ነበር። ነጋሽን ለምሽቱ የዓለም ዋና ዋና ዜናዎች ቅንብር አመሰግናለሁ። ዝግጅታችን ይቀጥላል። የዜና መጽሔት